የለምና ይሄ ምን ተብሎ ነው የሚጠራው? ኤግዛክት ወርድ ፋላሲ ብለን ነው የምንጠራው። which is fallacy ነው። ኤግዛክት ወርድ ፋላሲ ይባላል። በጣም ጥቂት ነገር ነው። በጣም በግልጽ የተጻፉ ነገሮችን ምን ተጻፈ? አባታችንን መወንጀል ቃል አልተጻፈም። ምን ያልኩት ትምህርቱ የለምና ቃል በቃል አልተጻፈም። በጣም ዲፍረንት ተረዳውና ምን ሆነ መሰለ አባታችን እዛ ላይ አልተጻፈም የሚል የለም ብለው ቃል በቃል ነው የተናገሩት። የተጻፈ እሳቸው እንደዛ አይደለም ያሉት እሳቸው አላሉም። እንደዛ ሶሪ ከይቅርታ እሳቸው ያሉት ልጇ ነው ቤዛ እና ብለው ስለ ልጇ ቤዛነት ዕብራውያን ምዕራፍ 9 ቁጥር 12ን ጠቀሱ። አንድ ጊዜ ቤዛነትን አግኝቶ በገዛ ደሙ ገባ የሚለውን ማለት ነው። ያ የክርስቶስ ኦፍ ኮርስ ተጽፏል በግልጽ ያ ስለዚህ ተጽፏል። ይሄን ምንም የሚከራከር አሁን እስቲ ሌሎቻችሁ ኤፍሬም ባለ ጊዜው እንኳን ደህና መጣ። እስቲ በዚህ ጉዳይ ላይ ያለን ሀሳብ በጣም ቴንኪዩ ትዕግስት ኖሮ እስካሁን ስለጠበቅ ብዙ አስጠብቅ ያለው በጣም ይቅርታ። እስቲ የምትለውን ነገር እንስማ፣ ከዛ ወደ ሳሚ እንሄዳለን። እሺ ዮኒዬ ስላስገባኸኝም እድል ስለሰጠኸኝም አመሰግናለሁ። ያው ብዙ ፖይንት እንትኖች ስለተነሱ በጣም ብዙ ነው ጥያቄ ያለኝ። ጥያቄውን ወይ ሀሳብ የምሰጠው አላወኩም፣ ግን ሀሳብ እንድሰጥ እድል ስለሰጠኝ አሁን መጨረሻ ላይ ካላችሁት ብንጀምር፣ ለምሳሌ ልደትዬ ሰላም ብያለሁ። በነገራችን ላይ ሳሚዬም ሁላችሁንም ሰላም ብያለሁ፣ ከታች ያላችሁትንም። ልደት በተደጋጋሚ ምን ስትል ነበረ? ኮምፓራቲቭ እየሰራህ which is መጽሐፍ ቅዱስ ማይሰራውን ለምሳሌ መጽሐፍ ቅዱስ አዳምና ኢየሱስን በተደጋጋሚ ያመሳስላቸዋል። ለምሳሌ አንደኛ ቆሮንቶስ 15:22 ላይ ሁሉ በአዳም እንደሚሞቱ ካለ በኋላ ሁሉ ደግሞ በክርስቶስ ሕያው ይሆናሉ እያለ ይናገራል። ሮሜ 5:14ም በርካታ ክፍሎች ላይ በአዳም ሞት በኢየሱስ ሕይወት እያለ ይናገራል። አንድ ክፍል ከዘፍጥረት እስከ ራዕይ ድረስ ማርያምና ሔዋንን ኮምፓራቲቭ አስገብቶ ያመጣበትን አንድ ጥቅስ አምጣ ከመጽሐፍ ቅዱስ ውስጥ ጀስት ዋን ካለ እኔ ይቅርታ ጠይቃለሁ እና ያንተን ትምህርት እቀበላለሁ። አንድ አዳም ብሎ ማርያም ብሎ ኮምፓራቲቭ ያመጣበትን። ኦኬ በመጀመሪያ ደረጃ ዮኒ አንተን ጥያቄ መልሻለሁ ወይስ አልመለስኩም? እኔ ተግባብተናል እምልህ እኔም የጠየቅኩት አለ we can agree to disagree በሚለው ነው እኔ የዘጋሁት። we can agree to disagree ማለት ባለመስማማት ተስማምተን ባለመስማማት ከተስማማን እኔ የገባሁት በመጀመሪያ ደረጃ ያንተን መልስ ለመስጠት ስለሆነ እስክንግባባ ድረስ ሌትስ ኮንቲኒዩ። ኦኬ ለምን መሰለ ያልኩ ቃል በቃል የለም ካልከኝ አባታችን የተናገሩት መጽሐፍ ቅዱስ ላይ እንደዚህ ሚል የለም ብለው ነው አባታችንም የተናገሩት እያልኩ ነው። እንደዚህ ሚል የለም ያሉበት ቪዲዮ አለ እጅ ላይ ልታሳየኝ ትችላለህ? ቆይ አንዴ ከዚህኛው መውጣት አለብኝ። እዚህ ላይ ነው ያለው የኔ ስልክ ላይ፣ ወደዚህ አላስተላለፍኩት። ሌላ ሰው ከፈለክ ቪዲዮ አለኝ የሚል ሰው ካለ አስገባ። በቴክስት ቪዲዮ ላኩልኝ፣ ወይ ቪዲዮ አለኝ የሚለው ቪዲዮ አለኝ የምትሉ ግቡልኝ። ማላቃችሁን አልፈልግም። ማቃችሁ ሰዎችን አምጡልኝ። በዚህ አጋጣሚ ምናልባት የአንተ ቤት ብዙ ጊዜ ኮመን ለሁለቱም ሰዎች ውይይት ካለ እድል መስጠት የሚችል ቤት ነው እና አንድ ነገር ላስነግርህ። እሺ ወንጌላዊ ኤርሚያስ ፈቃደኛ የሚሆን ከሆነ በመዳን ዙሪያ ከእሱ ጋር መወያየት ስለምፈልግ መጽሐፍ ቅዱስን መሰረት አድርገን አንተ ቤት ደብ መጥቶ የሚወያይ ከሆነ ልትጋብዝልኝ ትችላለህ? አብሶሉት ፕሊዝ። በመዳን ዙሪያ ብንወያይ ደስ ይለኛል። ራሱን መስክሯል። በድህነት ትምህርት ዙሪያ በመሰረተ ክርስቶስ ዙሪያ አይ ቲንክ የኦርቶዶክስን በጣም የሚቀበል ሰው ነው። እኔ ሲቃወም አላየውም። እሱ አልስማማ ካለህ ደግሞ በቅርቡ ድኝ ያለው ሁሉም ነገር ልክ ነው ብሎ ወደ ፕሮቴስታንት የገባ ወንድማችን እንዳልክ አለ አይደለ? የዳንክበት ትክክል ናቸው። ምን ያሁን ልል የፈለኩት እንደ ሀሳብ ኤርሚያስ በዛ ተቃውሞ የለውም። እንደ መሰረተ ክርስቶስ እንደ ኦርቶዶክስ የሚያስተምር የለም እያለ ነው የሚናገረው። በሱ ጥያቄ በመዳን ዙሪያ ላይ እሱ መዳን በእምነት ብቻ ነው ብሎ ነው የሚያምነው፣ በአማምን ብቻ። መጽሐፍ ቅዱስ ደግሞ እንደዛ አያስተምርም ብዬ ስለማምን በእምነት ብቻ አይደለም ብዬ
ሞግተዋለሁ። ብዙ ጊዜ ጥሪ አቅርቤለታለሁ። እነሱ ጥሪ የሚያቀርቡት በምኑ መሰለ? ይቅርታ እንቀጥላለን። ኤፍሬም በጣም ይቅርታ። እነሱ የሚጠይቁት ብዙ ጊዜ የሚለምኑኝ ምን ብለው መሰለ? ፕሮቴስታንቶች አልዋሸን፣ በገድላት ዙሪያ እያሉ ብዙ ጊዜ ያስጨንቁኛል። በገድላት እነሱ ደግሞ እኛ መልስ ሰጥተናል። ቀላትና ደርሰናል። የሃይማኖት መከራከሪያ አሁን ለምን ቤት አንገባም? አሁን ለምን እናንተ ቤት አንገባም? ንገረን። ቤት አይደለም። አንድ ይቅርታችን ሀሳብ ልጨርስ። ገድላት ድርሳናትን 101 ጊዜ ተናግረናል። የሃይማኖት መከራከሪያችን አይደለም። መጽሐፍ ቅዱስ አለ፣ የቤተክርስቲያን የአባቶች ትምህርት አለ ለመከራከር። የሃይማኖት መከራከሪያ ካልሆነ ለምን እንጠቀመዋለን? ምክንያቱም የሃይማኖት መከራከሪያ የምንጠቀምበት ምንድን ነው? ቤት ውስጥ ያሉ ክርስቲያን ልጆች እንዲያነቡት። ምንድን ነው ጥቅሙ? ለሃይማኖት አሁን ለምሳሌ ኦርቶዶክስ እምነታችን ናት። ለሃይማኖት መከራከሪያ የማይበቃ ብቁ ካልሆነ ለምንድን ነው የምንጠቀመው እያልኩ ዋይ የምንጠቀመውማ ገና ከጅምሩ ሃይማኖታችንን ልንመሰረትበት ወይም ዶግማችንን መከራከሪያ የሚሆነው ምንጊዜም ሃይማኖት ነው፣ ወይንም ደግሞ መሰረታዊ ዶግማ የማይለወጠው የማይሻሻረው እምነት ላይ ነው የምንወያየው እንጂ ገድላትና ድርሳናት ስህተት ሊኖርባቸው ይችላል። ስህተት ሲኖርባቸው እንደ ሁኔታው ቤተክርስቲያን ልታርማቸው በምትችለው ነገር ላይ ማንም ገብቶ አይወያይም። በማይታረመው ዶግማችን ክሊር ግልጽ በሆነው ትምህርታችን በተለያየንበት ትምህርት ነው ከፕሮቴስታንቱ ጋር የምንወያየው። ይሄ የቤተክርስቲያናችን ግልጽ አቋም ነው። ምክንያቱም ደግሞ ገድላትና ድርሳናት የሃይማኖት መከራከሪያ ያልሆኑት ሃይማኖት ከነሱ ስለማይሰራ ዶግማ ከገድላት ስለማይወጣ። I'm confused my brother። ሜቢ ይሄ ለአንተ አዲስ ዜና ሊሆን ስለሚችል ምክንያቱም ብዙ ጊዜ ስንል ነበረ። ብዙ ጊዜ የኛ ወንድምናቶች አንድ ነገር ክሊል አድርግልህ። የማይሳሳተው መጽሐፍ ቅዱስ ነው አይደለ? ይሁን ትክክል። ገድላት ድርሳናት ደግሞ ስህተት ሊገኝባቸው ይችላል። ስህተት ሊገኝባቸው ስለሚችል በማይሳሳተው መጽሐፍ ቅዱስ እንፈታተሽ እያልን ነው። ራስህ እኮ እየነገርከኝ ነው። እዚህ ጋር ስህተት ሊኖርባቸው ይችላል ካልከኝ አለመጠቀም ነው። እኛ ደግሞ ስህተት ካለበት ደግሞ ቤተክርስቲያን ስህተቱን እያረመችው እንጠቀምበታለን። ለዚህ ነው እኮ የምልህ ስህተት ሊገኝበት ይችላል ብለህ ጥርጣሬ ካለ ከመጽሐፍ ቅዱስ ውጭ ሆኖ ጥርጣሬ የሚያመጣ ከሆነ ዋም ገነ ዩዝት ሊገኝበት ይችላል እና ሙሉ ለሙሉ ስህተት ነው ማለት አላልክም እኮ። እኔ እኮ አልክ እያልኩ አይደለም፣ ቃል በቃል ያልከውን ነው የተጠየቀው። ስህተት ሊኖርበት ይችላል ካልከኝ ተጠራጥረዋል አይደለ? ዮኒ የፕሮቴስታንት አምስቱን መሰረታዊ እምነቶች ታውቃቸዋል? እኔ አላውቃቸው። ለምን ዋሻለሁ? እምነት ብቻ እኮ ልንገርህ ካላወቃቸው እምነት ብቻ ጸጋ። አሁን እኔ መጀመሪያ የጠየቁኝ ነው የምልህ ፕሮቴስታንቶች የጠየቁኝ፣ እኔም ግራም ለምን እንደዛ እንደሚጠይቁ ልንገርህ። ለምን እንደዛ እንደሚጠይቁ የመጀመሪያውን ልንገርህና ትነግረኛለህ። ደስ ብሎኝ አዳምጣለሁ። እኛ ኦርቶዶክስ ብዙ ወንድሞች አሉኝ፣ እግዚአብሔር ምስክሬ፣ እየፈሩ ነው በጣም የሚፈሩትና የሚሳቀቁት በገድላት ጉዳይ ላይ ባለው ነገር የሚወያይ አንድ ኦርቶዶክስ የለም። አንወያይም ግን እናምናለን ልባል አልችልም። አንወያይም ግን የምናምነው ነገር ነው አይባልም። እማምነው ከሆነ ወያያል አላልንም። እንደዛ ያለው የኔ ጥያቄ ግን እየተረሳ ነው። ጥያቄ ጠይቄያለሁ። ኤፍሬም አልተረሳም። እመነኝ አልረሳሁትም። ሚስ ኢንተርፕሬት እያደረከን ስለሆነ ሚስ ኢንተርፕሬት ባታረገን ደስ ይላል። አሁን አንተ ነህ ያልከኝ እኮ ብራዘር፣ እኔ አላልኩኝ። ሊኖርበት ይችል ይሆናል ብላ ስለምታምን አንድ ነገር ልንገር። ቤተክርስቲያኒቷ ግልጽ አቋሟን አውጥታ አሳይታለች። ሃይማኖት የምትላቸው ወይም ዶግማ፣ መሰረታዊ ዶግማና ቀኖና ሃይማኖት፣ እነዚህ ነገሮች ታውቃቸዋለህ? ይሆን ገና ከጅምሩ ዶግማ ቤተክርስቲያናዊ ነው። ምን ማለት ነው? ምን ማለት አይ ፍቺው ዶግማ ማለት ምን ማለት ይመስላል? ምን ማለት ነው? ዶግማ ማለት ቤተክርስቲያን የምትመራበት ማለት ነው አይደለም? ምንድን ነው ዶግማ ማለት? የማይሳሳት የማይለወጥ ትምህርት ማለት ነው። እሺ፣ የማይሳሳት የማይለወጥ የማይሳሳትና የማይለወጥ ትምህርት ከሆነ ካልከኝ እንደዛ ለምንድን ነው ታዲያ ይሄኛውን ስህተት ሊኖርበት ስለሚችል መከራከያ አይሆንም ያልከኝ ለምንድን ነው? ኤግዛክትሊ መለስከው እኮ ራስህ። ስለዚህ ቤተክርስቲያኒቷ በዚያም አጋጣሚ ስለ ዶግማም ማወቅ ጥሩ ነው። የማይሳሳት የማይለወጥ ትምህርት ነው ያለችው ቤተክርስቲያን አንደኛ የመዳን ትምህርቷ፣ የነገረ ክርስቶስ ትምህርቷ፣ የሥላሴ ትምህርቷ፣ የጥምቀት የክርስቶስ ዳግም ምጽአት ትምህርቷ የማይለወጡ የማይሻሻሉ ትምህርቶቿ ናቸው።
የሰው ልጆች ድህነትን የሚያገኙት የቤተክርስቲያንን ገድል አንብበው ሳይሆን በክርስቶስ ኢየሱስ አምነው በአብ ወልድ መንፈስ ቅዱስ ተጠምቀው የጌታ ቅዱስ ሥጋና ክቡር ደሙን በልተው ነው። እኔና ፕሮቴስታንትን ያለያየን ደግሞ የተክለ ሃይማኖት ገድል ሳይሆን ከሱ ቀድሞ ያለው በክርስቶስ ኢየሱስ የተሰራው የማዳን ስራ ነው። ጌታን የሚያክል ትልቅ ነገር ዞር አድርጌ በተክለ ሃይማኖት ዙሪያ ላይ ከኤርሚያስ ጋር መወያየት አልፈልግም። እኔ እኮ እያልኩ ነው በክርስቶስ እኮ እንለያያለን እኔ እናንተ እያልኩ እኮ ነው። የእሱኛው ልዩነታችንን ሳንፈታና ሳንጨርስ በክርስቶስ የማዳን ዙሪያ ላይ ሆድና ጀርባ ሆነን እኔ እናንተ በገድላትና ድርሳናት ምን አስወራኝ? በእኔ እኮ ቤተክርስቲያን ስትመጣ እኮ እንድታምን ማደርገው አስቀድሜ የገድላትና ድርሳናትን ሳይሆን ክርስቶስ ኢየሱስ የዘላለም የአብ ልጅ እንደሆነና በእርሱ በኩል የተሰራውን ድነት በሚስጥራት በኩል ታገኛለህ ወይንስ አታገኝም? ሚኒንግ በጥምቀት ያንን ሸምጥጠህ መተህ ያን ወደ ጎን አድርገህ ገድላት ነው ብትለኝ ሴንስ አይሰጥም። ስለዚህ ና እኔ አንድ ነገር ልመስክርልህ ኤርሚ ማነህ ዮኒ ኤርሚያስ በመዳን ዙሪያ ላይ ከኔ ጋር ከተወያየ በኋላ እኔ በገድላት እወያየዋለሁ ከፈለክ። እሺ ይሄ ተመልሷል። መጀመሪያ በመዳን ይወያይ መጽሐፍ ቅዱስን መሰረት አድርጎ ከኔ ጋር በመዳን ዙሪያ ይወያይ። ከሱ ጋር ከጨረስን በኋላ እኔ በገድል እወያየዋለሁ። ዲስማች ነው ከሱ ጋር የመወያየት ፍላጎት ያለን። በጣም ያዘይን የቤት ስራ ሰጥቻለሁ ስራ። ከዛ በኋላ ንገረኝ። ፎሎ አድርጌሃለሁ። ፎሎ አድርገኛለሁ ከአንዳንድ በጣም ጥሩ። ይሄ አሁን የተቀደሰ ሀሳብ በጣም አሁን ቪዲዮን ከላክልህ አሳየህ። አሁን የሚል ምን ቪዲዮ አላችሁ? ቪዲዮ ያላችሁ ሰዎች ከዛ ወደ ኤፍሬም እንሄዳለን። የኤፍሬም ጥያቄ ስላለ የኤፍሬም ጥያቄ ቃል በቃል የጠየቀው ጥያቄ ያለ እሱ መመለስ አለበት። 1-2 ደቂቃ ስጡኝ። እየነዳው ነው። እስካሁን አቁሜ ነበር ሳወራ የነበረው። ቤቴ ላይ ድረስ ወንበሬ ላይ ቁጭ ብሎ እስከዛ ሰዋላችሁ ከስር አለው እዚሁ። እሺ ኤርሚ ኤችዲ እሺ ቪዲዮ አለ እዚሁ። ካለማ ገላገልከኝ። ቪዲዮን ክፈትና አሳየኝ። እስከዛ አባታችን የተናገሩትን ቤተሰብ ታብታብ እያለ መወያየት አለብን። እንደዚህ መነጋገሩ በፍቅር ጥሩ ነው። እሺ አዳም በትልቁ ላድርገው። አንዴ በትልቁ ላድርገው። ዮኒ ኤርሚን ልጥራው እንዴ? ተናገሩነቱን ልጥራው። ቆይ አንዴ ማለት ጥሩ ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። መጽሐፍ ቅዱስ አውቶ ዕብራውያን ምዕራፍ። እሺ ዮኒ ሰላም ብያለሁ ሁላችሁንም። ቆይ ሌሎቹ እድል ልስጣቸው። አብረታ ገና ናንተ ሌሎቹ ገና ስላልተሰጠ ቪዲዮን ብቻ እንድታሳይልኝ ነው። ወደ ኤፍሬም ባለ ጊዜው ልሂድ። ይቅርታ መልሰን ሌላ ውስጥ ቀላቀልን። ኤፍሬም ጎሄ የቅድም ጥያቄ አለ እቤት ስገባ መልሳለሁ ብሏል። እስከዛ ግን አንተ በዚህ ላይ የምትሰጠው አስተያየት ምንድን ነው? በቪዲዮ ባየው ላይም በሱ ላይ ነው ብዙ ጭቅጭቅ የተነሳው። አባታችን ሲሰደቡ ሲንጓጠጡ፣ የተለየ ስም ሲሰጣቸው የነበረው በዚህ ጉዳይ ላይ። ስለዚህ አንተ ባየኸው ነገር ላይ ምንድን ነው እስኪ የምትለው ነገር? ኤፊ ከመቀጠሉ በፊት ሰላም ለሁላችሁም ይሁን። ታሚሻዬ እንዴት ነብራት? እንዴት ነው አባ? ሰላም ነው? ሁሉ ሰላም ነው? ሜሎስ አለ። ሜሎስን ብታስገባ ሌሎቹ መግባት አለባቸው። ሌሎቹ የኦርቶዶክስ ወንድሞቼንም ማስገባት አለብኝ። ከሊበት ጋር የሚያግዙት ይግባ የምትሉ የኦርቶዶክስ ወንድምና እህቶቼ ሜሎስ አይቼዋለሁ፣ ዳጊንም አይቻለሁ፣ ዳጊ ጥላውን፣ ሌሎቻችሁንም አይቻለሁ። ግን ልደት ወንድማችንን 5-6 ፕሮቴስታንት ወንድምና እህት አስገብቼ ነጥብ አላስጥለው። ስለዚህ ሌላ የኦርቶዶክስ ወንድሞቼ ካላችሁ ገብተን ሊላዩ ደስ ይለኛል። ገብተዋል። ለዛ ሳሚሻዬ ሚዛናዊ መሆን አለብን። ቤቴ ነው፣ ኦርቶዶክስ ቤቴ ነው አይደል? ስለዚህ በሚገባ የኦርቶዶክስ ወንድምና እህቶቼ ካላችሁ የምትታወቁ ጎበዞች የምታነቡ ባስገባችሁ ደስታዬን አልችለው። ስለዚህ የኦርቶዶክስ ካላችሁ አኬ ካለ ማስገባዋለሁ አለው ይበለኝ። ካለ ገብቷል በሉኝ፣ አስገባዋለሁ። ደስ ይለኛል። እንወያይ። ታፕታፕ እያደረጋችሁ ቤተሰብ መወያየቱ እንደዚህ በፍቅር መነጋገሩ ዳር ለዳር ሆነን የሆነ ከምንባባል
መወያየቱን የመሰለ ትልቅ ነገር የለም። ስለዚህ ኤፋ እስከዛ የምትለውን ሀሳብ ልስማ። ጎሄድ። እሺ አመሰግናለሁ ዮኒያ። በድጋሚ ያው ጥያቄ አሁንም እንዳይረሳ ዋንስ አገኝ ሀሳብ ከመስጠት በፊት ያነሳው ጥያቄ ምንድነው? መጽሐፍ ቅዱስ በግልጽ በጣም በርካታ ስፍራዎች ላይ አዳምና ኢየሱስን እያገናኘ ንጽጽር ያመጣቸዋል። አንድ የጠቀስኩት ጥቅስ ሁለት ጥቅሶችን ሮሜ 5 እና አንደኛ ቆሮንቶስ 15 ላይ ጠቅሻለሁ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 22 ላይ ሁሉ በአዳም እንደሚሞቱ እንዲሁ ሁሉ ደግሞ በክርስቶስ ደግሞ ሕያዋን ይሆናሉ እያለ ሞት በአዳም ሕይወት ደግሞ በኢየሱስ እንደሆነ የተለያዩ ክፍሎች ላይ ይነግረናል። ነገር ግን በመጽሐፍ ቅዱስ ከዘፍጥረት እስከ ራዕይ ድረስ ኦብቪየስ ማርያም ከዘፍጥረት እስከ ራዕይ ስል ያው ጠቅላላ እንትኑን የለም ለማለት ነው እንጂ በአዲስ ኪዳን ነው ስለ ማርያም እንትን ያለው ታውቃላችሁ። አንድም ስፍራ ላይ በመጽሐፍ ቅዱስ ውስጥ ማርያምና ሔዋንን ኮምፔር አድርጎ መጽሐፍ ቅዱስ አላመጣም። ሞት በሔዋን ነው ከዛ ብሎ ልክ ኢየሱስን እንዳለው ደግሞ ሕይወት በማርያም ወይም ደግሞ ሔዋን ባለመታዘዟ ማርያም ደግሞ በመታዘዟ እያለ አንድም ቦታ ላይ ሁለቱን አላመጣም መጽሐፍ ቅዱስ። አንድም ቦታ ሁለቱን ባላመጣበት ሁኔታ ሔዋን ምሳሌ ነች፣ ሔዋን ያለመታዘዝ ማርያም ደግሞ የመታዘዝ ብሎ መጽሐፍ ቅዱስ ማይለውን መጽሐፍ ቅዱስ ይላል ብሎ ሲናገር ስለነበረ ከየት እንዳመጣው እሱን ክፍል እንዲያሳየኝ። መጽሐፍ ቅዱስ አንድም ስፍራ ላይ የለም ማርያምና ሔዋንን እያነጻጸረ አንድም ቦታ ላይ አልተናገረም መጽሐፍ ቅዱስ። አንደኛው እሱ ነው። ሌላኛው አባታችን የተናገሩት ላይ ቤዛ ኢየሱስ የዓለም ቤዛ ነው የሚባለው ኢየሱስ ብቻ ነው የተባለው በጣም ትክክለኛ። በነገራችን ላይ ከዚህ እውነት ውጭ የሆነ ሰው ከክርስትናው ዓለም ነው የሚወጣው። ቤዛ ማለት ምትክ ነው ብለዋል። ለዓለም ምትክ ማለት ምን ማለት ነው እንዴ? ለእኔ ኃጢአት ምትክ የሆነው ማን ነው? እንግዲህ ሰው ልጅ የጽድቅን ጥያቄ የተጠየቀ ሰው ሁሉ ኃጢአትን ሰርተዋል እግዚአብሔር ተመለከተ ይላል። አንድ ጻድቅ የለም። ኦኬ ሁሉ ኃጢአት ሰርተዋል የእግዚአብሔርም ክብር ጎሏቸዋል ይላል። ስለዚህ እግዚአብሔር ሰው ሆኜ ሰውን አድናለው አለ። ለምክንያቱም ንጹህ ሰው ስለጠፋ ማለት ነው። የጽድቅን ጥያቄ የሚመልስ ሰው ስለጠፋ ክንዱ መድኃኒት አመጣችለት እንደሚለው በትንቢት መጽሐፍ ላይ የገዛ ክንዱ መድኃኒት አመጣችለት እንደሚለው ሰው ሆኜ ሰውን አድናለሁ አለ እና ቅድመ ዓለም በመለኮቱ ከአብ የተወለደው ድህረ ዓለም ከድንግል ማርያም ስጋና ደም ተካፍሎ ተወለደ። የጽድቅን ጥያቄ መለሰ። እኔን ወክሎ የእኛን ኃጢአትና በደል ተሸክሞ እኛ መቀጣት የነበረብንን የእኛን ቅጣት እሱ ተቀጣልን። ምትክ ሆነን ማለት ነው። የዓለም ምትክ እሱ ነው። የዓለም ቤዛ እሱ ነው። ማርያም ቤት በኩል ነው የዓለም ቤዛ ልትሆን የምትችለው አይደለም። ማርያም ለራሷም ኦብቪየስ ማርያም እኮ ራሷ ቅድም ስታነሱ ይሁንዬ አንድ የመጽሐፍ ቅዱስ ክፍል በጣም ይገርመኝ ነበር። ልደት ልክ ማርያም ብስራቱ ከመምጣቱ በፊት ገብርኤል ከመንገሩም በፊት ኦኬ ክርስቶስ ከመወለዱ በፊትም ልክ ጸጋን የተሞላች እንደነበረ አድርጎ ሲያነሳ በጣም ነው የሚያስደነግጥ። ጸጋ ማለት በነገራችን ላይ ነፃ ስጦታ ነው። መልአኩ ገብርኤል ሰላምታዋን የምታስታውስ ከሆነ ምንድን ነው ያላት ዮንዬ? እዛ ላይ እኮ ሉቃስ 1 ላይ መጣና መጀመሪያ ጸጋን የተሞላሽ ካለ በኋላ ማለት ነው ደስ ይበልሽ ሃይሊ ፌቨርድ ነው ጸጋን የሞላብሽ ማለት ሌላ አይደለም። መልአኩ ወደ እርሷ ገብቶ ይላል ደስ ይበልሽ ጸጋን የሞላብሽ ሆይልና ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። በዚህ ጊዜ ማርያም ደነገጠች። ቅድም ልደቴን አላነበብልህም ማርያም ያልና በእግዚአብሔር ፊት ጸጋን አግኝተሻል። አየህ ጸጋን ያገኘችው አሁን ነው። ጸጋን አገኘች ተሰጣት። ኢየሱስን ስትወልድ ከሆነ የተሰጣት ከማርያም አይደለም። ጸጋ ማለት ነፃ ከእግዚአብሔር የሚሰጥ ነው። ከእሷ ፐርፌክሽን ጋር የሚገናኝ አይደለም። ማርያም ንጹህ ስለሆነች ከሴቶች መካከል እሷ ኃጢአት ስለማት አይደለም። እንደዛ አይደለም። ጸጋን ሞላብሽ ማለት ይሄ ለዚህ ፌቨር ተመረጥሽ ነው። ጸጋን ቀጥሎ እኮ አልገባትም። እሷ ደንግጣ ምንድን ነው ብላ ማብራሪያ ጠየቀች። እንዴት ያለ ሰላምታ ነው ስትለው ማርያም ሆይ በእግዚአብሔር ፊት ጸጋ አገኘሽ አላት። ጸጋ አገኘሽ ማለት ጸጋ ሰጠሽ እግዚአብሔር ነው። ለመውለድ እግዚአብሔር እሷን ለመውለድ ስትታሰብ ነው እግዚአብሔር ጸጋ የሰጣት እንጂ በራሷ ችሎታ በራሷ አቅም በራሷ አይደለም። እንደዛ አይደለም መጽሐፍ ቅዱስ የሚለው ማለት ነው። ጸጋ ነፃ ስጦታ ስለሆነ ማለት ነው። የዓለም ቤዛ ማርያም የዓለም ቤዛ ነች የሚለውን ከምን ጋር ታገናኙታል ስን አይ በሔዋን ለመታዘዟ ምክንያት ማርያም ደግሞ በመታዘዟ ምክንያት ተባለ። ኦኬ ማርያም በመታዘዟ ሔዋን ባለመታዘዟ ከሆነ በመጽሐፍ ቅዱስ አንድ ስፍራ ላይ ማርያምና ሔዋንን አነጻጽሮ አንድ ላይ ያመጣበትን አንድ ስፍራ አምጡ አለ። ካለ እንቀበል፣ ጭቅጭቁ ያልቃል። በቃ እዚህ ጋር አንድ ቦታ ካለ ማርያምና ሔዋንን ኮምፔራ ኢየሱስን እኮ አመጣ።
በርካታ ስፍራዎች አሁን ዮኒ ረጅም ሰዓት ማውራት ይችላለሁ። ኢየሱስና አዳምን ኮምፔር እያደረገ ያመጣባቸው ማለት ነው። ለአብነት የጠቀስኩልህ የአንደኛ ቆሮንቶሱ ለዛ ነው። በአዳም ሞት መጣ፣ በኢየሱስ ህይወት በአዳም መተላለፍ ምሳሌ ኃጢአት ባልሰሩ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ፣ አዳም ላይ መጣ ላለው ምሳሌ ነው እያለ ደግሞ ስለ ኢየሱስ ደግሞ ሲናገር ህይወትን ደግሞ እያለ ይናገራል። አዳምና ኢየሱስን ኦፍኮርስ እያነጻ አዳም የመጀመሪያ ፍጥረት ስለሆነ ታውቃለህ፣ ሰውን ወካይ ነው። ሔዋንና ማርያምን ግን አንድም ቦታ አነጻጽሮ አያውቅም። አነጻጽሯቸው በማያውቅ ሁኔታ መጽሐፍ ቅዱስ የሌለ ትምህርት አምጥቶ አይ ምትክ ስለሆነች ነው የሔዋን ምትክ ነው ስለሆነች ነው በመታዘዟ ምክንያት ብሎ እንዴት እንደዚህ አይነት ትምህርት ይሰራል? ይሁን በቃ እዚህ ጋር ላቁም ነው። መልካም፣ ይሄ ጥሩ ነው። ለዚህ መልስ አለኝ የምትሉ የኦርቶዶክስ ወንድሞቼ መልሱን ብትሰጡ ምክንያቱም በሔዋን የተተካች ግልጽ አድርጎ ነው የተነገረው። በሔዋን ቅድስት ድንግል ማርያም የተተካች ናት ብሎ ብዙ ወንድሞቼ በኦርቶዶክስ ሲናገሩ ሰምቻለሁ። ሁላችንም ሰምተናል። እዚህ ላይ ተተኪ አድርጎ በእሷ መጣ የሚል ኮምፔር ያደረገበት አንድ ቦታ ካለ አስረዱን እያሉ ነው ወንጌላዊ ወይም ፕሮቴስታንት ወንድሞቻችን። ስለዚህ እሱ አለን የምትሉ የኦርቶዶክስ ወንድሞቼ ካላችሁ ማስረጃውን ይዛችሁ አስረዷቸው። ኤርሚ ተናገሩነቱ አለ ገስት ላይ ታስገባዋለህ? ያ ይቻላል። ቦታው ሞልቶ ሊፈስ ነው። ማንን ላውርድ? እኔን አስወርደኝና ኤርሚን አስገባው። በቃ እኔ ወርዳለሁ። ኤርሚ ግባ፣ እኔ ወርዳለሁ። እሺ ዳግዬ ኤርሚን አስገባው። የታለ? ላክልኝ። ሞዴሬተሮች ጎትቱልኝ ካለ ሞዴሬተርስ። እስከዛ በዛ ላይ መልስ ካላችሁ ወንድሞቼ ኦርቶዶክስ እንኳን ደህና መጣ ያሬዶ። ቪዲዮም ሰርቼልህ ነበር ስለ ጋብቻ። ደስ የሚል የቅድስና ነው። ተደስቼበታለሁ። እግዚአብሔር የአብርሃምና የሳራ ያርግላችሁ። እንኳን አደረሰ። በዚህ ነገር ላይ ኤርሚ መልስ ካለ ኤርሚ ኤችዲ የምትለው ነገር ካለ ልስማ። ወይም ክርስቶፈርስ ሌላ ሰው እናቱ ዲያቆን እናቱ የሚባል አለ በእኔ ቦታ እሱ ይግባ። ግን አንድ ነገር ከተፈቀደልኝ የገባው ልትናገር መሰለኝ። የመጀመሪያው ክርክራችን እያለ ኤፌ ሲያወራ ነበር ወንድማችን። እኛ ክርክራችን ከፕሮቴስታንት ጋር አይደለም። ባይዘው በዚህ ጉዳይ ማንም ሰው ብድግ ብሎ ማርያም ቤዛ ነች ቤዛ አይደለችም ብሎ ከፕሮቴስታንት ጋር አይከራከርም። ለምን? ቀድሞውኑ እኛ የምንለያይበት መሰረታዊ የሆነ ትምህርት አለ። መሰረታዊ የሆነ የድህነት ትምህርት አለን እኛ ክርስቲያኖች ከፕሮቴስታንት ጋር የምንለያይበት ማለት ነው። ወይ በፕሮቴስታንቱ ለምሳሌ እኛ መሰረታዊ ትምህርት ጥምቀት ለድህነት የሚል ትምህርት አለ። በፕሮቴስታንት ውስጥ ጥምቀት ለድህነት ብለው የሚያስተምሩ አሉ። አይ ለድህነት አይደለም ለምልክት ነው ብሎ የሚያስተምሩ አሉ። ኢየሱስ ክርስቶስ ለዓለም ነው የሞተው ብሎ የሚያስተምሩ አሉ። እሱን ባለው ርዕስ ላይ እየተነጋገርን ያለ ነው የሚያስተምሩ አሉ። ገባን? ባለው ርዕስ ላይ ምን መሰለህ አባታችን በተናገሩ ንግግር ላይ ነው ይሄ ሁላ ነገር የመጣ። የእኛ ቤቶች ሰድበዋቸዋል፣ ዘልፈዋቸዋል፣ አዋርደዋቸዋል። የእኛዎቹ ይቅርታ እንዲጠይቁ አባታችንን አድርገዋል። በዚህ ሰዓት ላይ ግን ኦልሞስት ሙሉ ፕሮቴስታንት ማለት ትችላለህ እኛ አባት የተናገሩት ትክክል ነው ብለው ነው እዚህ የሚመጡት። ገብቷል? የእኛ ደግሞ ትክክል ያልሆነውን ሜሎስ ወንድማችን አስረድቷል፣ እያስረዳም ነበር። ስለዚህ ይህንን የምነግርህ ምንድን ነው በአሁን ባለው በሌላው ጊዜ እየወሰድን ያንን ያስረዱልናል። በእኛ አባት ግን ውርጅብኝ የወረደባቸው እኔ የምጋራው ኦርቶዶክስ የአባታችንን ሀሳብ ነው እያልኩ በዚህ ላይ አስተያየት ሰጠን መነጋገር የምንችል ከሆነ እሱን ነው። በሌሎቹ ከሆነ በሌላ ጊዜ ፕሮግራም ይዘን እንነጋገራለን። እሱን ነው እያልካለ ስለሌሎቹ ላወራ አይደለም። አዎ በሌላ ልዩነት ባይኖርምና እነሱም ኦርቶዶክስ ይሆናሉ ወይም እኛ ጴንጤ እንሆናል። ልዩነትም አለ። አሁንም አላገኘውም። ቦይቴ 2 ደቂቃ ብትሰጠኝ ስለምወርድም እና ከፕሮቴስታንት ጋር አይደለም። እንደው እነሱ ማርያም ቤዛ ነች ቢሉም እኛ እንቀበል። ፈርስት ኦፍ ኦል ቀድሞውኑ በኢየሱስ ክርስቶስ እንለያያለን። ስለዚህ ቆይ እነሱ የወደዱትን የእኛ የመጥላት ነው። የእነሱን አንቀበልም እያልኩ ነው። የእነሱን ትምህርት
አንቀበልም ቀድሞውኑ እያልኩ ነው። ለምሳሌ የእነሱም መዝሙር ጥሩ ነገር ካለው ለምንድን ነው የማንቀበለው? ምንድነው ችግሩ? ኢየሱስ ክርስቶስ መጽሐፍ ሲናገር በሁለተኛ ዮሐንስ መልእክት ቁጥር 9 ላይ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ይላል። መሰረታዊ በሆነው የክርስቶስ ትምህርት እየተለያየን ክርስቶስን አልተማሩትም እያልከኝ? አልተማሩትም እያልኩ ነው። አልተማሩትም። ስለዚህ መሰረታዊ በሆነ የክርስትና ወይም የክርስቶስ ትምህርት ዴፊኒትሊ በምን እንደማስበው ታውቃለህ? ከይቅርታ ጋር አብሶሉትሊ ጥላቻ ንግግር ነው። ሀሳቤን አንዴ ብታስጨርሰኝ በጣም ኖ የምትለውን አንዳንዴ ማላምንበት ነገሮች ሲወሩ ቅድም እየሰማው ስለነበረ ሰው ስለሚያምን ሳይሆን የኔን ሀሳብ ልግለጽና ከዛ ግን አትደምድማ ብራዘር። ልዩነት አለን ብትል ደስ ይለኛል።